እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን፣ ለካባ ግን አንሰግድም። ለና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል፣ የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም፣ ለፈጣሪ ነው የሚሰገደው። እኛ የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላህ ብቻና ብቻ ነው። የምናመልከው ማንን ነው? እሱም ብቻ ነው። ክርስቲያኖች ሰውና ፍጡር ያመልካሉ። ማንን ካልከኝ ድንግል ማርያም ማዕፀን ውስጥ የተፈጠረ ሰው አለ እና ሰው ስጋው ይመለካል ወይስ አይመለክም ብለህ ጠይቃቸው። ይመለካል ይለዋል። ለምን? መለኮት ስለተዋህደው ይለዋል። እኛ ጥያቄያችን አይደለም። ኢሳይያስ ምዕራፍ 40 ቁጥር 8 እስከ 12 ላይ ክብሬ ለሌላ አልሰጥም፣ አምልኮቴን ለሌላ አልሰጥም፣ ከኔ በቀር ሌላ አምላክ ማንንም እንዳታመልክ፣ ከኔ በቀር ሌላ ማንንም አታመልክ የሚል አምላክ አዲስ ኪዳን ላይ ድንግል ማርያም ማዕፀን ውስጥ ፍጡር ፈጥሮ ሰው ፈጥሮ ያንን ሰው አያስመልክም። ክርስቲያኖች አሁንም ያመልኩታል። ሰው ያመልካሉ። ሰው ድንግል ማርያም ማዕፀን ውስጥ ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ የሆነውን ሰው ያመልካሉ። መለኮት ሳለው ምናምን እኛ አምላክ ኢየሱስ ክርስቶስ አምላክ ነው አምላክ እናመልካለን ቢሉ ችግር የለውም። ግን አምላክ ብቻ ሳይሆን ሰውነቱንም ያመልካሉ። ሰው ያመልካሉ። ጠይቋቸው እስቲ። ፍጹም አምላክ ፍጹም ሰው ነው። ሰውነቱን ታመልኩታላችሁ? አዎ። ለምን? መለኮት ስለተዋህደው። ያ ሰው ድንግል ማርያም ማዕፀን ውስጥ የነበረው ሰው ፍጡር ነው። እንዴት ፍጡር ይመለካል? ጭንቅላት ይቀበለዋል? ይሄን መልእክት የሰማ ሰው ሁሉ ቆም ብሎ ህይወቱን ማሰብ አለበት።